እንዴት ናችሁ? የኤፕሪል እና የሜይ 2025 የአሜሪካ ቤት ገበያ ደግሞ ምን እንደሚመስል አፕዴት ላደርጋችሁ ነው የመጣሁት። እንግዲህ ለሽያጮቹ የወጡ የቤቶች ቁጥር ገበያ ላይ ካለው ገዢ ቁጥር በጣም እየበለጡ ነው። ሬድፊን የሚባል የቤት ግዢና ሽያጭ ላይ ያለ ካምፕኒ እንደገመተው ገበያ ላይ ያሉ ሻጮች ቁጥር ወደ 1.9 ሚሊዮን አካባቢ ይጠጋል ነው የሚለው። ገዢዎቹ ግን 1.4 ሚሊዮን ናቸው ነው የሚለው። እንግዲህ 5 ሚሊዮን አይነት ልዩነት አለ ማለት ነው በገዢና በሻጭ መካከል። በዚህ ምክንያት ይመስላል እንግዲህ ገበያ ላይ የወጡት ቤቶች ቢያንስ ከ50% በላይ የሚሆኑት ከግማሽ በላይ የሚሆኑት ከ2 እስከ 3 ወር ያህል ያለ ሽያጭ ገበያ ላይ ተቀምጠዋል። ስለዚህ በጣም ስለተቀመጡ በጣም ዋጋም እየቀነሰ ነው ማለት ነው። ለምሳሌ አሁን የተገመተው በአማካይ በአሜሪካን ግዛቶች ውስጥ በ15% ያህል ቤት ቅናሽ እንዳሳየ ነው። ያም ማለት እንግዲህ 200 ሺህ ብር ቤት የነበረው ቤት ወደ 170 ሺህ ብር ወርዷል ማለት ነው። ነገር ግን አሁንም እንግዲህ የቤቱ ዋጋ በ2020 እና ከ2020 ጀምሮ እስከ 2022 የጨመረው ከ50% በላይ ነበረ። ስለዚህ አሁን የቀነሰው ቅናሽ ግን ያን ያህል አይደለም። ዋጋው በጣም እንደተጠበቀው ያህል አልቀነሰም። ሁለተኛ ደግሞ የወለድ መጠኑም ደግሞ እዛው በ6 እና በ7 መካከል የተመላለሰ ስለሆነ ያለው ያም ነገር አለ። ሶስተኛ ደግሞ ኢኮኖሚም አለየለትም፣ ወዴት እንደሚሄድ በእርግጠኝነት መናገር ስላልተቻለ እነዚህ ምክንያቶች ሁሉ ገዥን ከገበያ ውስጥ ስላሸሹት የቤቱ ዋጋ እየቀነሰ መጥቷል። እንግዲህ ለምሳሌ በአማካይ አሜሪካን ውስጥ የቤት ዋጋ ወደ 400 ሺህ ብር አካባቢ ነው አማካይ ዋጋ ተብሎ የሚገመተው። ግን ይህንን 400 ሺህ ብር አፎርድ ማድረግ የሚችል ወይም ለ400 ሺህ ብር ብድር ማግኘት የሚችል ሰው 30% የሚሆነው ብቻ አሜሪካዊ እንደሆነ ነው የሚያሳየው መረጃው። እንግዲህ 70%ቱ በ400 ሺህ ብር የ400 ሺህ ብርን በአሁን ባለው የወለድ መጠን ወለዱም ከፍተኛ ስለሆነ ነው። በዛ ባለው ወለድ መጠን 70%ቱ የሚሆነው ቤት ለ400 ሺህ ብር ወይም አማካይ የቤት ዋጋ ለሚባለው የአሜሪካ ዋጋ እንትን አፎርድ አያደርግም ወይንም ደግሞ ለዛ ነገር ኳሊፋይ አያደርግም፣ ብድር ሊሰጠው አይችልም ማለት ነው። ስለዚህ በዚህ ምክንያት እንግዲህ የቤት ግዢ መቀዛቀዝ አሳይተዋል። በተጨማሪ ሪሴሽንም እየተፈራ ነው። አንዳንድ ምልክቶች እየታዩ ነው የሚባለው። በካምፓኒ ደረጃ በግለሰቦች ደረጃ የባንክረፕሲ ቁጥር እየጨመረ ነው። በጣም በሚሊዮን የሚቆጠሩ ተማሪዎችም የትምህርት ቤት ዕዳቸውን መክፈል አቁመዋል ወይንም በጣም አዘግይተዋል። ክሬዲት ካርድ ያለባቸውም ሰዎች ራሳቸው ክሬዲት ካርዳቸውን የሚከፍሉት ሚኒመም የሚባለውን ፔመንት ነው ማለት ነው። የሁሉ የሚያሳየው ኢኮኖሚውን መዳከም ነው። ስለዚህ ሪሴሽን ሊመጣ ይችላል ብሎ ይጠበቃል። እንግዲህ ሪሴሽን መጣ ማለት አገሪቷ የምታመርታቸው የምትሰጣቸው አገልግሎቶች ሁሉ በጣም ቁጥራቸው ይቀንሳል፣ መጠናቸው ይቀንሳል። ያቀነሰ ማለት ደግሞ ሰራተኛ ይቀንሳሉ። ሰራተኛ ደግሞ ብዙ ስራ አጥ መጣ ማለት ወደ ገበያ ውስጥ ገብቶ የሚገዛ የለም ማለት ነው። ስለዚህ የገበያውን ቃም ለመሸመት አቅም ስለሌለው ሰው የገበያ ግዢ ላይ ያለውንም ነገር ሁሉ ያቀዛቅዘዋል። ነገር ግን ሪሴሽን በመጣ ቁጥር ሁሉ ቤት ይቀንሳል ማለት አይደለም። በ2008 አካባቢ የነበረው የሪሴሽን እና የቤት መቀነስ ከሪሴሽኑ ከኢኮኖሚ መቀዛቀዝ ብቻ ሳይሆን ከተለያዩ የብድር አይነቶችም ጋር የተያያዘ ነው በአብዛኛው። እንዲያውም ከ1980ዎቹ ጀምሮ እስከ 2020 ድረስ በነበሩት አሜሪካ ውስጥ በደረሱት 6 ሪሴሽኖች ውስጥ በአራቱ ጊዜ የቤት ገበያ ጨምሯል። ዋጋው ወይንም ጨምሯል ወይንም ባለበት ነበረ። ሌሎቹ 2 ጊዜ ብቻ ነው እንግዲህ ይሄ 2008ንም ጨምሮ 2 ጊዜ ብቻ ነው ሪሴሽን የቤትን መቀነስ ያመጣው። ሪሴሽን ግን በሁሉም ጊዜ ግን የወለድ መጠንን ቀንሶታል ማለት ነው። እንግዲህ አሜሪካ የኤፕሪል እና የሜይ ገበያ ይሄንን ይመስላል። እንግዲህ የሚቀጥለውን ደግሞ እንደዛው እያየን እንቀጥላለን። ስላዳመጣችሁ አመሰግናለሁ። መልካም ጊዜ